ሰላም እንዴት ናችሁ? የ2018 ዓመተ ምህረት የ12ኛ ክፍል ኤንትራንስ ተፈታኝ ተማሪዎች በዚህ ቪዲዮ የ12ኛ ክፍል ኤንትራንስ ፈተናችሁን በኦንላይን እንዴት መስራት እንደምትችሉና ፈተና ከመጀመራችሁ በፊት ማወቅ ያለባችሁትን ወሳኝ ነገር በዚህ ቪዲዮ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስና ጠቃሚ የፈተና መረጃዎችን ያገኙ። እዚህ በስክሪን ላይ እንደምትመለከቱት የፈተናው ሎጊን ኢንተርፌስ ይሄን ይመስላል። እንግዲህ የመጀመሪያው ስራችሁ ከትምህርት ቤታችሁ የተሰጣችሁትን ዩዘር ኔም እና ፓስወርድ በመጠቀም ሲስተሙን ሎጊን ታደርጋላችሁ። ሎጊን አድርጋችሁ ከገባችሁ በኋላ የመጀመሪያው ስራችሁ ፓስወርድ መቀየር ይኖርባችኋል። ፓስወርድ ካልቀየራችሁ ፈተናውን መጀመር ስለማትችሉ መጀመሪያ ስራችሁ ፓስወርድ መቀየር ነው። ስለዚህ ሎጊን በማድረግ ፓስወርድ እንቀይረው። ዩዘር ኔም ላይ ዩዘር ኔማችሁን ታስገባላችሁ። ለምሳሌ እዚህ ጋር ዩዘር ኔማችሁን ኦር አድሚሽን ነምበራችሁን ከጻፋችሁ በኋላ ወደ ታች በመውረድ ፓስወርድ ትጽፋላችሁ። ዩዘር ኔማችሁና ፓስወርዳችሁን በትክክል ከጻፋችሁ ሎጊን በተን ላይ አንድ ጊዜ ክሊክ ታደርጋላችሁ። ክሊክ ስታደርጉት ወደ ሲስተሙ ያስገባችኋል። እንግዲህ ሎጊን አድርጋችሁ ከገባችሁ በኋላ የመጀመሪያው ስራችሁ ፓስወርድ መቀየር ነው ማለት ነው። ስለዚህ ፓስወርድ ለመቀየር እዚህ ጋር ከረንት ፓስወርድ ላይ መጀመሪያ ሎጊን አድርጋችሁ የገባችሁበትን ፓስወርድ ትጽፋላችሁ። እዚህ ጋር አዲስ ፓስወርድ ክሬት ታደርጋላችሁ። ኒው ፓስወርድ ለምሳሌ 1122 በድጋሚ ትጽፋላችሁ 1122። ከዛ ሴቭ ቼንጅስ በተን ላይ ክሊክ ታደርጋላችሁ። እንግዲህ እዚህ ጋር የሚያሳየው ምንድነው? this passwords do not match ይላል። እዚህ ጋር የጻፋችሁት ፓስወርድ እና እዚህ ታችኛው ላይ የጻፋችሁት ፓስወርድ ተመሳሳይ ካልሆነ እንደዚህ አይነት ኤረር ሜሴጅ ያሳያችኋል ማለት ነው። ስለዚህ እዚህ ጋር የጻፋችሁትን ፓስወርድ እዚህ ጋር በትክክል መጻፍ ይኖርባችኋል ማለት ነው። ስለዚህ በድጋሚ እጽፋለሁ። then save changes. Password has been changed. Then continue በተን ላይ አንዴ ክሊክ ታደርጋላችሁ። ኮንቲኒው በተን ላይ ክሊክ ስታደርጉት ቀጥታ ወደ ፈተናው ይወስዳችኋል። እዚህ ጋር ለምሳሌ ባዮሎጂ 2018 ፈተናው ላይ አንዴ ክሊክ ታደርጋላችሁ። ዘን በድጋሚ እዚህ ጋር ክሊክ ታደርጋላችሁ ፈተናው ላይ። attempt exam እዚህ ጋር ክሊክ ቱ ኢንተር ቴክስት ፓስወርድ የፈተናውን ፓስወርድ ታስገባላችሁ። የፈተናውን ፓስወርድ ካስገባችሁ በኋላ ስታርት ኤግዛም ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉት አውቶማቲካሊ ፈተናው ይጀምራል ማለት ነው። ስታርት ፈተናውን እንደዚህ አውቶማቲካሊ ሰዓቱን መቁጠር ይጀምራል ማለት ነው። እዚህ ጋር ሰዓት እያያችሁ ትሰራላችሁ። ለምሳሌ እዚህ ጋር ምርጫውን መምረጥ ስትፈልጉት ፊት ለፊት ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉት ራሱ ይመርጣል ማለት ነው። ዘን መቀየር ከፈለጋችሁ ወይም ክሊር ማይ ቾይስ በተን ላይ ክሊክ ታደርጋላችሁ። ይሄኛውን ሳይድ ኤክስ ምልክቱን በመንካት ማጥፋት ትችላላችሁ። እዚች ቀስት ምልክቷ ላይ ክሊክ ስታደርጉት የተሰሩና ያልተሰሩ ጥያቄዎችን ለይቶ ያስቀምጥላችኋል ማለት ነው። በብላክ ሼድ የሆኑ የተሰሩ ጥያቄዎች ናቸው።
እነዚህ በነጭ ነው ያሉት ያልተሰሩ ጥያቄዎች ናቸው ማለት ነው። ለምሳሌ እዚህ ጋር አራተኛ ላይ አንድ ጥያቄ ለእናንተ ግልጽ ያልሆናችሁ ጥያቄ ካላችሁ ወር መልሳችሁ መስራት የምትፈልጉ ጥያቄ ካላችሁ ጥያቄውን አንዱን መልስ ከመረጣችሁ በኋላ ፕላግ ምልክት ትጠቀማላችሁ። ፕላግ ስታደርጉት እዚህ ጋር በቀይ ምልክት ያደርግላችኋል ማለት ነው። ጥያቄውን ሰርታችሁ ጨርሳችሁ ወር መልሳችሁ መስራት ስትፈልጉት እዚች ፕላግ ምልክቷ ላይ መጣችሁ ፕላግ ምልክቱን ታጠፋላችሁ ማለት ነው። እዚህ ጋር ፕላግ ሪሙቭ ፍላግ ስታደርጉት ፕላጉን ያጠፋል ማለት ነው። ከዛ ሰርታችሁ መጨረሻ ላይ ጥያቄውን ከጨረሳችሁ እዚች ጋር ፊኒሽ አተምፕት ትላላችሁ። ፊኒሽ አተምፕት ላይ ክሊክ ስታደርጉት እዚህ ጋር ስታተሱን ያሳያችኋል። የተሰሩ ጥያቄዎችን አንሰር ሴቭድ ይላል። ያልተሰራ ጥያቄ ካለ ኖት የት አንሰርድ ይላል። እንደዚህ በሙሉ ሰርታችሁ ከጨረሳችሁ በኋላ መጨረሻ ላይ ሰብሚት ኦል ኤንድ ፊኒሽ ታደርጋላችሁ። እዚህ ጋር ኮንፈርሜሽን ይጠይቃችኋል። ጥያቄዎቹን ሙሉ በሙሉ መስራታችሁን ካረጋገጣችሁ በኋላ ሰብሚት ኦል ኤንድ ፊኒሽ ታደርጋላችሁ ማለት ነው። አንድ ጊዜ ሰብሚት ካደረጋችሁ መልሳችሁ መስራት ስለማትችሉ ጥያቄዎችን ከ1 እስከ 100 ያሉትን ሙሉ በሙሉ ቼክ ማድረግ ይኖርባችኋል ማለት ነው። እዚህ ጋር ሰብሚት ካደረጋችሁ በኋላ ሎግ አውት ብላችሁ ትወጣላችሁ። በዚህ መንገድ በቀላሉ ፈተናችሁን መስራት ትችላላችሁ። ይህን ሳምፕል ጥያቄ ከፈለጋችሁ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። መልካም ፈተና ይሁንላችሁ።